የኢትዮጵያ አየር ኃይል ካለፉት ሁለት መንግስታት ዘመናት በከፋ ሁኔታ የተዳከመበት ጊዜ ላይ እንደሚገኝ ተገለጸ። አቅምና ብቃት ያላቸው አብዛኞቹ አብራሪዎችና የቴክኒክ ባለሙያዎች በማንነታቸው በመታገዳቸውና በመባረራቸው ምክንያት አየር ኃይሉ በከፍተኛ ደረጃ ተዳክሞ ያለበት ቁመና ላይ እንደሚገኝ ነው የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ የተቻለው። በግዢና በተለያዩ ስምምነቶች ወደ ሀገር ውስጥ ከገቡት ከ20 በላይ ድሮኖች መሃል አሁን በስራ ላይ የሚገኙት 5ቱ ብቻ እንደሆኑና እነዚህም በማንነታቸው በታገዱ ባለሙያዎች አለመኖር ምክንያት ለመጠቀም የሚያስችል በቂ የሰው ኃይል እንደሌለ ነው በመረጃው የተገለጸው። በአሁኑ ጊዜ ከድሮን ጋር በተያያዘ ከኦሮሞ ብሔር ተወላጆች በቀር ሌላው ኢትዮጵያዊ እምነት በማጣቱ ከፍተኛ የሰው ኃይል እጥረት የገጠመ ሲሆን በተለይም የአማራ ብሔር ተወላጅ የሆኑ የድሮን የቴክኒክ ባለሙያዎች